እኛ ኢትዮጵያውያን ከራሳችን አልፎ ለዓለም ማህበረሰብ ውህደትና ልማት መሰረት የሆኑ ጥንታዊ አገር በቀል እሴቶች ባለቤት ነን። ጥልቅ የሆነውን ማህበራዊ እሴትና የስልጣኔ አውድ ከዘመናዊ የመንግስት ግንባታ ፍልስፍና ጋር አዋህደን ፖለቲካዊ ልምምድ ወይም ፖለቲካል ዲስፔንሴሽን ታክሎበት ከትውልድ ወደ ትውልድ በላቀ ደረጃ ለማሸጋገር እንዳንችል በየዘመኑ አያሌ ፈታኝ የሆኑ ክስተቶች አጋጥመውናል። አንዳንድ የታሪክ ነቁጦች ወይም ሂስቶሪካል ፒቨትስ ስንመለከት በንግግር በውይይትና በሐሳብ ልዕልና ብቻ ሊፈቱ ይችሉ የነበሩ ልዩነቶቻችን በኃይል አማራጮች ለመፍታት መሞከራችን የሀገራችንን እድገት ጉዞ ፈታኝና አድካሚ አድርጎት ቆይቷል። ይህ የታሪካችን ዑደት በየዘመናቱ የነበሩ ብልህና አርቆ አሳቢ ዜጎቻችን ከማሳዘኑም ከማስተከዙም በላይ አገራዊ እምቅ ሀብታችን እና አቅማችን በልማትና በዘመናዊ ፖለቲካ ስርዓት ላይ እንዳይውል እንቅፋት ሆኗል። ከታሪካዊ ስልጣኔ ጉዞ የተመኘውን ያህል ያለመራመዳችን የቁጭታችን ምንጭ ቢሆንም ይህንን ቁጭት ያለፉትን ስህተቶች አርመን የተሻለችና የስልጣኔ መስመርን ተከተላ የጸናች ሀገር ለመገንባት ሁለንተናዊ መነቃቃትና የሚፈጥርልን ስንቅ አድርገን መውሰድ ይኖርብናል።